የኤሲኤል ጉዳት ካጋጠሙት እና ለማገገም እና ወደ ቀደመ አክቲቪቲ ለመመለስ ከወራት እስከ 1 ዓመት ድረስ ሊፈጅቦት እንደሚችል ያውቃሉ? የኤሲኤል ጉዳት ብዙ ጊዜ የሚያጋጥመው ወይም አንቴሪየር ክሩሺየስ ሊጋመንት የሚያገለግለው ጉልበታችን ስቴብል ሆኖ እንዲቆም ወይም ደግሞ እንድንራመድ ነው። ይሄ ኤሲኤል ጉዳት ወይም መበጠስ ሊያጋጥም የሚችልባቸው መንስኤዎች አንደኛው ምንድነው? ለምሳሌ ስፖርተኞች ጨዋታ ላይ ሆነው ሰደንሊ ዳይሬክሽን ሲቀይሩ ወይም ደግሞ ድንገት ሲቆሙ ወይ ደግሞ እግራቸው መሬት ረግጦ ሰውነታቸው ሲዞር ወይም ፒቮቲንግ አክቲቪቲ ወይም ትዊስቲንግ አይነት አክቲቪቲ ሲኖራቸው ኤሲኤል ሊበጠስ ይችላል። ኤሲኤል ሲበጠስ ብዙ ጊዜ የምንሰማቸው ወይም የምናያቸው ነገሮች አሉ። ለምሳሌ ተጫዋቹ ፖፕ አይነት ሳውንድ ወይም ደግሞ ድምጽ ይሰማዋል ወይም ፊል ያደርጋል፣ ህመም ይኖረዋል፣ እብጠት ይኖረዋል፣ እንቅስቃሴው በጣም ይገደባል፣ ሙሉ ለሙሉ ጉልበቱን ማጠፍና መዘርጋት በጣም ከባድ ሊሆንበት ይችላል። ከዛ በተጨማሪ ደግሞ ሲራመድ ወይም ሲሮጥ ፔኑን በደንብ ፊል ያደርገዋል። የኤሲኤል ጉዳት ካለ ለማገገም ሲምፕል ጉዳቶች ከሆኑ በወር ውስጥ ምናምን ትሪት ተደርጎ መዳን ይችላል። አለዚያ ደግሞ እስከ ሰርጀሪ ድረስ ለምሳሌ ፉል ቲክነስ ቲር ወይም ደግሞ በደንብ መበጠስ ሲኖር እስከ 1 ዓመት ድረስ ሊፈጅ ይችላል። ይሄ ሰርጀሪውን ኢንክሉድ አድርጎ ማለት ሰርጀሪ ይደረጋል። ከሰርጀሪው ደግሞ በኋላ ሪከቨሪ ስቴጅ አለው። ፊዚዮቴራፒ ህክምናና ምርመራ ማድረግ ግዴታ ያስፈልጋል ማለት ነው። ትሪትመንቱ ምንድነው? ሲምፕል ከሆኑ ፊዚዮቴራፒ ህክምናዎች ለምሳሌ ሰፖርቲቭ ኤዶች የጉልበት ድጋፎችን መጠቀም ሊሆን ይችላል እና ደግሞ የፊዚዮቴራፒ ኤክሰርሳይሶችን መስራት በደንብ ይረዳል። ከዛ ደግሞ ሪከቨሪ ወይም ደግሞ ሰርጀሪ ከተደረገ በኋላ ደግሞ አፍተር ሰርጀሪ የሚደረጉ ትሪትመንቶች አሉ የፊዚዮቴራፒ ህክምና። እሱ ምንድነው? ሬንጅ ኦፍ ሞሽኑን ለማምጣት ስትሬንግዝኒንግ የጡንቻውን ጥንካሬ ለመመለስ በብዛት የሚደረጉና ፍሌክሲቢሊቲውን ለመጨመር ወደ ቀደመ ስትሬንግዙ ለመመለስ ወይም አቋሙ ተጫዋቹ እንዲመለስ የሚረዱ ሪከቨሪ ወይም ደግሞ ሪሃቢሊቴሽን ቴራፒ ይሆናል ማለት ነው። ኤልሳቤት ካሳዬ ነበርኩ ከዛይን የፊዚዮቴራፒ ህክምና ክሊኒክ የፊዚዮቴራፒ ባለሙያ።